بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته የዛሬው መልእክቴ ደግሞ እዚህ አረብ ሀገር ላይ ላላችሁ እህቶች እንደዚሁም ወንድሞች ማለት ነው። በተለይ እህቶች አንዳንድ ጊዜ ሰዎች ይታመሙና ቁርአን ሩቃ እንድንቀራባቸው ይደወልልናል። ያው በመሄድ ሰዓት ብዙ ጊዜ ያጋጠመኝ ነገር የምነግራችሁ እንድንቀራባቸው የተጠራ ነው። ሴቶች አቅላቸውን ስተው በቃ ከመጨናነቅ የተነሳ የሚናገሩትን አያውቁም። በቃ አቅላቸውን ስተው እንኳን ሲቀራባቸው ማዳመጥ አይችሉም። በሽታቸው ጅን ጋር የተያዘ ሳይሆን በቃ በሐሳብ ብዛት አቅላቸውን የሳቱ ሆነው ይገኛሉ ማለት ነው። ይሄ ከምንድነው የሚመጣው? ከመጨናነቅ ነው። በጣም ከልክ በላይ ከመጨናነቅ ከማሰብ ማለት ነው። በተለይ አዳዲስ የምትመጡ እህቶች ማለት ነው። ምናልባት ወደዚህ ስትመጡ ብዙ ነገር ተሽጦ ሊሆን ይችላል የመጣችሁት። እንደዚሁም ብዙ ብድር ሊኖርባችሁ ይችላል። ግን አላህ ከወሰነ ውጭ የሚሆን ነገር የለም። ቁል ለዩሲበና ኢላ ማ ከተበላሁ ለና። አላህ ከፈቀደው ነገር አላህ ከወሰነው ነገር ውጭ የሚሆን ነገር የለም። ሲቀጥል ዱዓ ማድረግ ነው እንጂ እንደዚህ ከልክ በላይ በመጨናነቅ የሚፈታልን ችግር አይኖርም። ገብቷችኋል? አንድ ሱሐባ ረሱል ሰለላሁ ዐለይሂ ወሰለምን ጠይቃቸው ሙሉ የዱዓ ጊዜን ባንተ ላይ ሰላዋት ላውርድ ሲላቸው ምን አሉት? ኢዘን አሉት ይህንማ ካደረግክ አሉት የክፊከ አላሁ ማ አሐመከ ሚን አምሪ ዱንያከ ወአኺረተከ አሉት። ይህን ካደረግክ አላህ በዱንያ ላይ ያስጨነቀህንም ነገር የሚያስጨንቀህንም ነገር በአኺራም የሚያስጨንቀህን ነገር አላህ ይበቃሃል አሉት። ስለዚህ ሶላት ዐለ ነቢ ማብዛት ከእንዲህ አይነት ጭንቅ ያወጣናል ማለት ነው። ግልጽ ነው። ከእንደዚህ አይነት ጭንቅ ይገላግለናል። ሶላት ዐለ ነቢ ማብዛት አለብን። አላህ በአኺራም በዱንያ የሚያስጨንቀንን ነገር እንድፈርጀ ማለት ነው። ሲቀጥል ዚክር ማብዛት አላህ Subhanahu Wa Ta'ala አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል። ልቦች አላህን በማውሳት ዚክር በማድረግ ይረጋጋሉ። ስለዚህ ዚክር ማብዛት ዱዓ ማድረግ ነው እንጂ ከዚህ ካለንበት ጭንቀት የሚያወጣን የምናስብ ከሆነ አንደኛ ወደዛ ሀገር የመጣንበትን ዓላማ ሳናሳካ በሽተኛ ሆነን ወደ ሀገር እንመለሳለን። ብዙም ማውቃቸው ልጆች ተመለሰዋል ወደ ሀገር የተሳፈሩ ማለት ነው። በቃ የሚሉትን አያውቁም፣ ይለፈልፋሉ ዝም ብለው ብቻቸውን፣ እንቅልፍ የለ خلاص መጨረሻ ወደ ሀገር ያሳፍሯቸዋል ማለት ነው። እዚህም ሀገር የቆያችሁት ሐቂቃ አሁን ባለንበት ሰዓት በተለይ ብዙ ዕዳ ያለባችሁ ትኖራላችሁ። ወንድሞቻችሁ በባህር መጥተውባችሁ ተበድራችሁ ያነሳችሁ ትኖራላችሁ። ይሄን ደግሞ የሰሞኑን ቀራር አስመልክቶ ኢቃማ ለማስተካከል ብዙ ብድር የገባችሁ እህቶች ትኖራላችሁ። ስራ ካለመኖሩ ጋር ልትጨናነቁ ትችላላችሁ። ግን ይሄ ጭንቀት የምትጨናነቁት ነገር እናንተን ከጭንቀት አያወጣችሁም። ብዙ ማሰብ፣ ብዙ መጨነቅ ማለት ዱዓ ማድረግ፣ ሰበቡ ማድረስ፣ የተገኘውን ስራ መስራት፣ እንዳልኳችሁ ዚክር ማብዛት፣ ሶላት ዐለ ነቢ ማብዛት አላህ ከዚህ ነገር እንድገላግላችሁ ማለት ነው። ስለዚህ እንዳልኳችሁ ጥንቃቄ ልታደርጉ ይገባል። اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.